ትራምፕ በኢራን ላይ ትልቅ ማዕበል እንደሚመጣ ማስጠንቀቃቸው እየተሰማ ይገኛል። የጦር ተንታኞች እንደሚሉትም አሜሪካ እስካሁን እየወሰደች ያለችው እርምጃ የኢራንን የአየር መከላከያ ስርዓትና የመገናኛ መስመሮቿን የማዳከም ስራ ብቻ ነው። አሜሪካ በኢራን ወታደራዊና የመሰረተ ልማት ኢላማዎች ላይ የምታደርገውን ጥቃት አጠናክራ በቀጠለችበት ወቅትም በቴህራን ከተማ ሰማይ ላይ ጥቁር ጭስ ይታያል። ፕሬዝዳንት ዶናልድ ትራምፕ ኦፕሬሽን ኤፒክ ፍሪ የተባለውን ወታደራዊ እርምጃ ገና በመጀመሪያው ምዕራፍ ላይ መሆኑን ገልጸው ወደፊት የከፋ ጥቃት እንደሚመጣም እያስጠነቀቁ ይገኛሉ። ፕሬዝዳንቱ በሰጡት መግለጫ እስካሁን የተወሰደው እርምጃ የአሜሪካን ሙሉ ወታደራዊ አቅም እንደማያንጸባርቅ ገልጸዋል። ትልቁ ማዕበል ገና አልመጣም፣ በቅርቡ ይመጣል ሲሉም ለጋዜጠኞች የገለጹ ሲሆን የተንታኞች እይታም ወታደራዊ ተንታኞች የፕሬዝዳንቱ ንግግርን ተከትሎ ግጭቱ ወደ ከፍተኛ ቀውስ ሊያመራ እንደሚችል ስጋታቸውን እየገለጹ ይገኛሉ። የኢራን ወገን እስካሁን ስለደረሰው ጉዳት ዝርዝር መረጃ ያልሰጠ ቢሆንም በዋና ከተማዋ የሚታየው ጭስ ጥቃቱ ስትራቴጂካዊ ቦታዎችን ኢላማ ማድረጉን ያመላክታልም እየተባለ ይገኛል። ሆኖም በዓለም አቀፍ የዜና ተቋማትና በጂኦፖለቲካ ተንታኞች ዘንድ እየተንጸባረቁ ያሉ የቅርብ ጊዜ ትንታኔዎችን ስንመለከትም የስትራቴጂ ለውጥ ብዙ የጦር ተንታኞች እንደሚሉት አሜሪካ እስካሁን እየወሰደች ያለችው እርምጃ የኢራንን የአየር መከላከያ ስርዓትና የመገናኛ መስመሮችን የማዳከም ስራ ብቻ ነው። ትልቁ ማዕበል የተባለው ደግሞ የኢራንን የኒውክሌር ማበልጸጊያ ጣቢያ ወይም ዋና የነዳጅ ማጣሪያዎችን ኢላማ ያደረገ ሊሆን እንደሚችል ይገመታል። የኢኮኖሚ ስጋትንም በተመለከተ ብሉምበርግና ሌሎች የፋይናንስ ተቋማት እንደዘገቡትም በሆርሙዝ ወሽመጥ አካባቢ ያለው ውጥረት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናር ሊያስከትል እንደሚችል እየተነገረ ይገኛል። ቴህራን ትልቁ ማዕበል ከመድረሱ በፊት የአጸፋ እርምጃ ብትወስድም የዓለም ንግድ መስመር ሊስተጓጎል ይችላል የሚል ስጋት ግን አለ። የዲፕሎማሲ ጥምረትን ማዳከም ከአውሮፓ ህብረት መሪዎች ግጭቱን ወደ ቀጠናዊ ጦርነት እንዲያድግ ጥሪ ያቀረቡ ቢሆንም የትራምፕ አስተዳደር ግን ከፍተኛ ጫና የመፍጠር ስልት ለንግግር ቦታ ያላገኘ ይመስላል። ተንታኞቹ እንደሚሉትም ዋሽንግተን አሁን የምትከተለው መንገድ የኢራንን አቅም ሙሉ በሙሉ የማንበርከክ ፍላጎት እንዳለው የሚያሳይ ነው። የኢራን ዝግጅት በሌላ በኩል የኢራን ወታደራዊ አመራሮች ለማንኛውም ጥቃት ዝግጁ ነን የሚል መግለጫ እየሰጡ ቢሆንም ይሁን እንጂ በቴህራን ላይ እየታየ ያለው ጭስና የመሰረተ ልማት ውድመት የሀገሪቱን የመከላከያ አቅም ጥያቄ ውስጥ የሚያስገባ ነው። በመጨረሻም የማስጠንቀቂያ መልእክት በተለያዩ የአረብ ሀገራት የምትገኙ ተጋላጭ የሆናችሁ ወገኖቻችን ራሳችሁን ከአደጋው ለመጠበቅ ቅድመ ጥንቃቄ እንድታደርጉ ስንል መልእክት ማስተላለፍ እንወዳለን።